ቴዲ አፍሮ እየተባለ ያለውን ሰምታችኋል? እኔ እኮ የሚገርመኝ በቀጣዩ ሐሙስ በቀን 8 ሰዓት ላይ 2018 ዓመተ ምህረት ስምንቶች የበዙበት 18 ትራኮች ሶ አራት ምክንያቶች በ8 ቁጥር ምክንያት የሚገናኙበት አልበም ኢትዮሪካ የተሰኘው አልበም መውጣቱን በማስመልከት የሚገርመኝ አንዳንዶች ቅንቅን የሚሆኑ ሰዎች አሉ። ለሙያ አጋረ እንዴት ነው ቅን እንጂ ቅንቅን የምትሆነው? ልክ የደረሰን ሰበር ዜና አለ። ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ። ቴዲ አፍሮ እየተባለ ያለውን ሰምታችኋል? እኔ እኮ የሚገርመኝ አንዳንዶች ቅንቅን የሚሆኑ ሰዎች አሉ። ለሙያ አጋረ እንዴት ነው ቅን እንጂ ቅንቅን የምትሆነው? ልክ እንደ አብርሃም ወልዴ መልካም እድል ለቴዲ ያልክ ትመኛለህ። እንደነ ቬሮኒካ አዳነ፣ እነ ብስራት ሱራፌል፣ እነ ያሬድ ነጉ በርካቶች በዚህ ሰዓት ሶሻል ሚዲያቸውን ተጠቅመው መልካም እድል ቴዲ አፍሮ ለእኛ ብሎ ነው እንዲያውም አንዳንድ ጊዜ አልበም ሳለፈ እየጠበቀን እድላችን ተጠቀሙበት ቦታ እንዳልይዝባችሁ እያለ በቅንነት ነው እንደዚህ እያለን የሚገኝ የነበረው። አሁን ደግሞ ጊዜው የሱ ነው። መልካም እድል እየተባለ ይገኛል። የነካሙዙ ካሳን ግን አላነሳውም። በብር ኢዮቤልዩ በወርቅ ሰረገላ በሚሊዮኖች ልብ የነገሰ ቴዲ አፍሮ ዘፈንን ከዘመን አዋዶ ፍቅርን ከሰላም አጋምዶ ማስደመም ያውቅበታል። እንዴት አምሮባታል ዛሬ ኢትዮሪካ ከ8 ዓመት በኋላ የፊታችን ሐሙስ ሚያዝያ በ8ኛው ቀን በ8ኛው ወር ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻናል ይለቀቃል። ኢትዮሪካ በቀጣዩ ሐሙስ በቀን 8 ሰዓት ላይ 2018 ዓመተ ምህረት ስምንቶች የበዙበት 18 ትራኮች ሶ አራት ምክንያቶች በ8 ቁጥር ምክንያት የሚገናኙበት አልበም ኢትዮሪካ የተሰኘው አልበም መውጣቱን በማስመልከት ነው። እንደው ከዛ በፊት ከአልበሙ በፊት የታሰቡ ጉዳዮች ካሉ ከዛ ደግሞ በተጨማሪም አዳዲስ የተከፈቱ ለምሳሌ እነኚህን የሙዚቃዎች አሁን የሚወጡትን ሙዚቃዎች አድማጮች የት ያገኟቸዋል? በተጨማሪም ደግሞ አዲስ የተከፈተ የቲክቶክ ገጽ እንዳለም ሰማውና ስለሱ ንገሪና እስቲ የዛሬው ውይይታችንን እንጨርሳለን። እንዲሁም በቴዲ አፍሮ ኦፊሻል በራሱ ፔጅ ላይ ዩቲዩብ ላይ ማለት ነው ዩቲዩብ ላይ ፌስቡክም ላይክ ፕሬስ ሪሊዝ እናደርጋለን። ከሆኑ ወዳጆች ከሆኑ ሰዎች ጋር ኢንቫይት አድርገን የራሳችንን ጊዜ ይኖርናል። ቴዲ ሳይሆን እኔ ነኝ ያስከፈትኩት። አንቺ ያስከፈትሽው አክቹሊ ኢዝ ኖት ሶሻል ሚዲያ ፐርሰን አይደለም። አዎ ግን ምንድነው በማኔጅመንትም ይሄዳል እንጂ እኔ አሁን ለምሳሌ ቲክቶክን አለመጠቀም ትክክል ነው አለመጠቀም ትክክል ነው ብዬ አላስብም። ምክንያቱም በአሁን ሰዓት ተደራሽነቱ በጣም ትልቅ ነው። እንዴት ልጠቀመው ነው ጥያቄው መሆን ያለበት እንጂ ሊኖረው ይገባል፣ ግዴታ ነው። ሁላችንም ይኖረናል። እኔም የለኝም እኮ ግን ይኖረናል። ስፔሻሊ ድሮ አርቲስቶች ነው የድሮ ብላ ትልቅ ሰው አላረገች። እኔም እኮ ትልቅ ሰው ነኝ። የድሮ ብላ ትልቅ ሰው አላረገች። የድሮ ኦኬ ሌጀንድ ቢላስ ነው መጥፎ አይደለም። ሶሻል ሚዲያ እኔም የለኝም ባይዘው እንግዲህ እኔ ነኝ እንደው የሚያስፈልገኝ በፕሮሞተርነት ከፌስቡክ ውጪ ምንም የለኝም። ይሄ ስንፍና ነው። አዎ ስንፍና ነው፣ ግዴታችንም ነው። እውነት ለመናገር አዲስ የቲክቶክ ፔጅ በማሂ አማካይነት ተከፍቷል። መቼ የተከፈተው? እሱን ገና ምንም እየሰራንበት አይደለም። የራሱ ሶሻል ሚዲያ በምን ይለያል ታዲያ? እንዴት እንለየው? አሁን ለምሳሌ እኔ አሁን ቲክቶክ ላይ ገብቼ ምን ብዬ ፎሎ ላድርገው? ቴዲ አፍሮ ሙዚቃ ልክ እንደ ዌብሳይቱ እንደነበረው ማለት ነው። ሚውዚክ ሳይሆን ሙዚቃ ዊዝ ኬ። እንደዛ ነው። ፎሎ ማድረግ ፈለገ ሰው ማድረግ ይችላል። አሁን የደረሰን ሰበር ዜና አለ። ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ። ይህ አልበም የፊታችን ሐሙስ የሚወጣ ሲሆንም ኢትዮሪካና ዳስጣል ወይም ደግሞ አንሳው የሚሉ ትራኮችም በውስጡ እንዳሉ እንግዲህ ተረጋግጧል። ቴዲ አፍሮ በማህበራዊ ገጹ ላይ እንደገለጸው ከሆነ አልበሙም ሐሙስ ከቀኑ 8 ሰዓት እንደሚወጣ አረጋግጦ እነዚህ እዚህ ጋር የምትመለከቷቸውን 2 ፖስተሮችን ፖስት አድርጓል። አንደኛው እንደምትመለከቱት ኢትዮሪካ የሚል ስም አለው፣ የአልበሙ መጠሪያ ማለት ነው። ሲልክንክ የልቤ ከነፍሱ ወግድልኝ ነው እንዴ ሰው መልሱ። ቴዲ አፍሮን የምናውቀው ኦልሞስት 20 ዓመት ሆኖናል። 20 ዓመት ደርሷል። ቴዲ አፍሮ
ከዓመት በላይ እናውቀዋለን። አቢቹን የምናውቀው 8 ዓመት ነው። ማወዳደር አይቻልም። አቢቹን የምናውቀው 8 ዓመት ነው። ዶክተር አብይን ቴዲ አፍሮን የምናውቀው ከ20 ዓመት በላይ ነው። አንተ እውቀት የለህም። አንተ ካክ ልንገርህ፣ ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከተም ከብልጽግና መሪ በላይ ቴዲ አፍሮ ብዙ ሰው ይወደዋል፣ ብዙ ሰው ይከተለዋል። 4 ነጥብ። ወንበር ላይ መቀመጥ ብቻ ትልቅ ሰው አደረገ። ወንበር ስላለ የወንበር ጉዳይ ደሳ ወንበር ላይ ሳይቀመጡ የነገሱ ሰዎች አሉ። በሰው ልብ ውስጥ የነገሰው እውነቴን ነው የምናገረው። በኢትዮጵያ በአርት ደረጃ እየደበረ ማውን ጴንጤ ዘፈን ኃጢአት ነው እያለ ወንድም ሙስሊም ዘፈን አራም ነው፣ ኦርቶዶክስም ዘፈን ኃጢአት ነው እያለ ቴዲ አፍሮን ይሰማል። 房子大的挺花小的感觉越来越好，假期多的收入高的工作越来越好，山平静的价格活的心情越来越好，天更蓝了水更清呀，环境越来越好。ቴዲ አፍሮ እየተባለ ያለውን ሰምታችኋል። እኔ እኮ የሚገርመኝ አንዳንዶች ቅንቅን የሚሆኑ ሰዎች አሉ። ለሙያ አጋረ እንዴት ነው ቅን እንጂ ቅንቅን የምትሆነው? ልክ እንደ አብርሃም ወልዴ መልካም እድል ለቴዲ ያልክ ትመኛለህ። እንደነ ቬሮኒካ አዳነ፣ እነ ብስራት ሱራፌል፣ እነ ያሬድ ነጉ በርካቶች በዚህ ሰዓት ሶሻል ሚዲያቸውን ተጠቅመው መልካም እድል ቴዲ አፍሮ ለእኛ ብሎ ነው እንዲያውም አንዳንድ ጊዜ አልበም እያሳለፈ እየጠበቀን እድላችን ተጠቀሙበት ቦታ እንዳልይዝባችሁ እያለ በቅንነት ነው እንደዚህ እያለን የሚገኝ የነበረው። አሁን ደግሞ ጊዜው የሱ ነው። መልካም እድል እየተባለ ይገኛል። የነካሙዙ ካሳን ግን አላነሳው። ድምፃዊ ቴዲ አፍሮ ኢትዮሪካ ብሎ የሰየመውን አዲሱን የሙዚቃ አልበሙን በመጪው ሐሙስ አፕሪል 16 8 ሰዓት ላይ በኦፊሻል የዩቲዩብ ገጹ ላይ እንደሚለቀው በማህበራዊ ድረገጹ ላይ አስታውቋል ማለት ነው። ይህንን እንግዲህ ዘፈኑን ሲለቀቅ አልበሙን ለመኮምኮም ለምትፈልጉ ሰዎች የዩቲዩብ ቻናሉን ቀድማችሁ ሰብስክራይብ እና የደወል በተኗን ማብራት ይጠበቅባችኋል ማለት ነው። ከነዛ ዘፈኖች ውስጥ እንግዲህ አንደኛውን አንሳው የሚለውን በፎቶ እንግዲህ አሳይቶናል። እንግዲህ ዘፈኑ ምን ይመስላል የሚለውን እንግዲህ ከዛ ቀደም ብሎ የሚለቀቁ ቅምሻዎች ካሉም አፕዴት አደርጋችኋለሁ። የደነገጠው ልቤን ወስደሽው በይንገርኝ የታደረሽው የሚነገር ጥለሽ ይሆናል በዚህ ጊዜ ማን ይታመናል? የያዘሽ የረታዋት ሜነ ወላቆቴ ሳለውታ ወላቆቴ ሳለውታ ወላቆቴ ሳለውታ ወላቆቴ ሳለውታ ትኩራ ራሷ ናት ኋላ የሚቆጫት